የፀጉር እድገት እንዲኖራችሁ እንዲሁም ደግሞ ፀጉራችሁ በጣም በምትታጠቡ ሰዓት ፀጉራችሁ የሚደርቅባችሁ እና የሚሰባበር የሚረግፍባችሁ ከሆነ በጣም ምርጥ የሆነ በቤታችሁ ሰርታችሁ መጠቀም የምትችሉት ምርጥ ሻምፖ ነው እዤላችሁ የመጣሁትኝ። ወደ አሰራሩ እዣችሁ ሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ እንግዲህ በጥያቄያችሁ መሰረት በብዛት ፀጉሬ ከታጠብኩ በኋላ ይደርቃል እንዲሁም ይነቃቀላል ላላችሁኝ ቤተሰቦቼ ለእናንተ የሚሆን በጣም ምርጥና ቆንጆ ለፀጉራችሁ ጤነኛ የፀጉር እድገት የሚያፋጥንላችሁ ምርጥ የሆነ የሻምፖ አሰራር ነው ይዤላችሁ የመጣሁትኝ። እንደምታዩት እዚህ ጋር አንድ የሾርባ ማንኪያ አብሽ ሩዝም አንድ ሙሉ የሾርባ ማንኪያ ተልባ ተጠቅም ያለው የጥብስ ቅጠል ፍሬሹ ካላችሁ ፍሬሹ መጠቀም ትችላላችሁ። እኔ ግን ደረቁን 2 ማንኪያ ተጠቅም ያለው ከርከዴሉን እሱም 1 ማንኪያ ከግማሽ የሚሆን ነው የተጠቀምኩትኝ። እናንተ ከርከዴሉ ከሌላችሁ ይሄ 5ቱ አይነት ከሌላችሁ በሁለቱ በሩዙና በጥብስ ቅጠሉ ብቻ ራሱ መስራት ትችላላችሁ። በሩዙና ባብሹ ብቻ መስራት ትችላላችሁ ባላችሁ። እኔ ሁሉም ስላለኝ የሁሉንም ጥቅም አንዴ ማግኘት ስለፈለኩኝ 5ቱን አንድ አይነት አድርጌ እንዲፈላልኝ እጥደዋለሁ። እዚህ ጋር ማንኛውም ነገር ለፀጉራችንም ሆነ ለምንሰራው ነገር ንጹህ መሆን አለበት። ካጠብኩትኝ በኋላ በደንብ አድርጎ የምፈልገውን ያህል ለሻምፖ የሚሆነኝን ከፈላ ብዙ ጊዜ በምንጠደው ሰዓት እንዲበስልልን ወይም ጄሉ የሩዙም ጄል የተልባውም ጄል አብሮ እስከሚዋሃድ ድረስ በሚፈላ ሰዓት ውሃው ያንስብናል። ውሃውን ግን በዛ አድርጌ ነው ያደረኩት ማለት ነው። እንዲፈላልኝ የምጥደው ነው የሚሆነው። እዚህ ጋር ግን እኔ በሻምፖ ብቻ አልነበረም መስራት የፈለኩትኝ። ሳሙና ሲጨምር ቪዲዮ አቁሜው እየቀረጸ መስሎ የነበረ ግን ደግሞ አልጀመረም። ቪዲዮ ሳይቀርጽ ነው ያደረኩበት። ሳሙና በመጨመር ሰዓት የከርከዴሉ ከለሩ በጣም ነው የተቀየረ። ወደ ሰማያዊ ወደ አረንጓዴ ከለር ነው የተመለሰው እና ምክንያቱም የከርከዴሉ የሆነ ፒንክ ከለር በጣም የሚያምር ከለር ነበር። አሁንም ራሱ ያምራል፣ ግን ደግሞ ከለሩ በጣም ነው የተቀየረ ሳሙና ሳረግበት። ይሄን የመሰለ አሁን ጄሉም እየወጣ ነው። ሳሙናው በእንትኑ ካረኩት ክሬሙ ላይ ካደረኩት ቶሎ ስለማይቀልጥና ቶሎ ስለማይሟማ ከእንትኑ ጋር ነው አብሬ ያፈላሁትኝ ማለት ነው። ትንሽዬ ነው ቆረጥ አድርጌ ያረኩበት። ፈቅፍቃችሁ ማድረግ ትችላላችሁ። ብዙ ጊዜ ፀጉራችሁ ስትታጠቡ በጣም የሚደርቅና የሚነቃቀልባችሁ የሚረግፍባችሁ አሁን ላይ ብዙዎቹ ሻምፖዎች እኔ ብዙም ያው ሻምፖ አልቀያየርም፣ አንድ ሻምፖ ነው የምጠቀመው። ግን አሁን ላይ በጣም የሆነ ፀጉራችሁን ስትታጠቡ በርጥቡኝ እያለ የሆነ ለስለስ የማለት እንትን አለው። ግን ደግሞ ፀጉራችሁ ከደረቀ በኋላ በጣም ነው የሚያስቸግረውና ብቻውን አይበጠርም። ወይ የሆነ ክሬም ነገር አርጋችሁ ወይ ውሃ ነገር ካላደረጋችሁ ድርቅ የማለት ጸባይ ስላለው ይሄ ደግሞ ሩዙም ሆነ ተልባው አብሹ ፀጉራችሁ እንዲፍታታና ልስልስ ያለ የሚያምርና ወዛማ ፀጉር ያደርግላችኋል። እኔ በብዛት ጠቀማለሁ። ከዚህ በፊት በሻምፖ ብቻ ሳሙና ሳልጨምር ሻምፖና ሳሙና ነው በአሁን ላይ የቀላቀልኩትኝ። በሻምፖ ብቻ ከዚህ በፊት ሰርቼላችሁ ብዙዎቻችሁ ወዳችሁታል። ፀጉራችሁን ራሱ በደንብ አድርጎ ነው የሚያፋፋላችሁ። የማያቋርጥ ራሱ የፀጉር እድገት እንዲኖራችሁ እንዲሁም ደግሞ ዘለላውን ራሱ ወዛማና የሚያምር ያደርግላችኋል። እዚህ ጋር ያው በምታፈሉ ሰዓት ውሃውን በጣም እሳቱን ማለት እሳቱን በጣም ማሳነስ አለባችሁ፣ ምክንያቱም እንዳያልቅባችሁ ማለት ነው። ቢያንስ ከ40 እስከ 45 ደቂቃ ያህል አፍሉት ማለት ነው። እዚህ ጋር እኔ ሳሙናውን ቆረጥ አድርጌ ስለነበር ያደረኩት አልሟሟልኝ ስላለ በማንኪያው ራሱ እያፈራረስኩት የነበረኝ ማለት ነው። እንግዲህ ወዶችዬ እንደዚህ አድርጋችሁን 5ቱም አይነት ግብአት መኖር የለበትም ባላችሁ ነገር መጠቀም ትችላላችሁ ማለት ነው። በጣም ለፀጉሬ በምታጠብ ሰዓት በጣም ደግሞ አረፋውን ልነግራችሁ አልችልም። ፀጉራችሁ በጣም ነው የሚያለሰልስላችሁ። ትወዱታላችሁ ብዬ እንግዲህ አስባለሁኝ። በደንብ አድርጎ እንግዲህ እሳት ላይ ሳሙናውም እንደዚህ በደንብ አድርጎ ከቀለጠልኝ በኋላ እንግዲህ ያው በትኩሱ ነው ማጥለል ያለባችሁ፣ ምክንያቱም ተልባው እንደ ጄል ስለሆነ ውፍር ስለሚል ከቀዘቀዘ
ግብአቱ ስለማይለይላችሁ ጄሉ ምናምን በትኩሱ ነው ማጠን ያለባችሁ ማለት ነው። ምክንያቱም ሳሙናም ስላለበት በሚቀዘቅዝ ሰዓት የሆነ ክሬም የመሆን ጸባይ ስላለው በትኩሱ አጠለዋለሁኝ። በጣም ምርጥ ነው። ትወዱታላችሁ እንግዲህ ብዬ አስባለሁ። ብዙዎቻችሁ ያው ፀጉሬ ይነቃቀላላችሁ ለእናንተ ነው እየሰራሁላችሁ። ከለሩ ደግሞ የሆነ ቀለም ማለት ትችላላችሁ እንዴት እንደሚያምር ማለት ነው። የሚገርመው ነገር ፒንክ እና የሆነ ምንድነው ሲቀላቀል አረንጓዴ ሩዙ አረንጓዴ ነው የሆነ እንደምታዩት ማለት ነው። ይሄንን ያው ሳሙና ስላለው ነው እንጂ ሳሙና ባይኖረው ኖሮ ለትሪትመንት ሌላ ውሃ ጨምራችሁ አፍልታችሁ ፋይታችሁ አጥላችሁ ትሪትመንት መጠቀም ትችሉ ነበረ። ግን ደግሞ ሳሙና ስላለው የሆነ አረፋ በጣም ይሆናል። ግን እኔ እንደዚህ ብቻ በደንብ አድርጌ ጭምቅ አድርጌ ውሃውን ከውስጡ በደንብ እንዲወጣ አድርጌ በሻምፖ ብቻ ነው የተጠቀምኩ። ለኮንዲሽነር መጠቀም ትችላላችሁ ፈይታችሁት። ግን ለትሪትመንት ሳሙና ተቀብታችሁ ስታቆዩት ያን ያህል ለፀጉራችሁ ጥሩ ስለማይሆን ፈይታችሁ ግን በኮንዲሽነር መልኩ መጠቀም ትችላላችሁ። ፀጉራችሁን አፍታታችሁበት ምናምን መታጠብ ትችላላችሁ ማለት ነው። እንደምታዩት እንግዲህ ይሄን የመሰለ በጣም ምርጥዬ ቀለም የመሰለ ሻምፖ ወጥቶልኛል። በትኩሱ ነበረ። ከቀዘቀዘ በኋላ እንደምታዩት ፍር ብሎ በጣም ክሬም ነው የሆነው። ምክንያቱም ተልባውም ስላለበት እዚህ ጋር እኔ ፓንቴን ሻምፖ ነው የምጠቀመው። ኮንዲሽነሩም እንደዛው እዚህ ጋር ብዙ ሳሙናም ስላረኩበት ያን ያህል እንትን አልጨምርበትም፣ ያን ያህል ሻምፖ ማለት ነው። ምክንያቱም ሳሙናውም ስለነበረበት ፀጉሬም ግን ብዛትም ስላለው 2 ጊዜ የምመታውን ያህል ፀጉራችሁን በምትታጠቡ ሰዓት አንድ ጊዜ ሻምፖ በጣም ማብዛት አብዝታችሁ አንዴ ብቻ መምታት የለባችሁም። ከስር ከስር ቆዳችሁ ላይ ብቻ ነው ሻምፖ መምታት ያለባችሁ። እኔ 2 ጊዜ ነው ሻምፖ ፀጉሬ ላይ የማደርግ ማለት ነው። አንድ ጊዜ ውስጡን በደንብ አድርጌ እንትለዋለሁ። ሁለተኛ ሳደርገው እንዳለ ነው የሚዳረስልኝ። በብዛት ደግሞ ፀጉራችሁን በምትታጠቡ ሰዓት ሻምፖ ፀጉራችሁ ዘለላውን አትጠቀሙት። ምክንያቱም ከቆዳችሁ ብቻ የሚወጣው አረፋ ለዘለላው በቂ ነው ማለት ነው። ምክንያቱም ፀጉራችሁን በጣም ዘለላው በጣም በሻምፖ የምታሹትና ሻምፖ የምታበዙበት ከሆነ የመድረቅ እንትን ስለሚኖረው ቆዳችሁ ላይ ብቻ ነው ሻምፖ ማድረግ ያለባችሁ ማለት ነው። እንግዲህ እንደምታዩት ይሄን የመሰለ እንዲቀዘቅዝልኝ አድርጌዋለሁ። ምክንያቱም የማረግበት እቃ ላስቲክ ስለነበረ ላስቲኩ ጭምድድ ይላል በትኩሱ ካደረጉት። ውፍር ያለና ስትቀቡት ደግሞ እንደውም ስትታጠቡት ስትሉት የሆነ ክሬም ነው የሚመስለውና በጣም ምርጥዬ የሆነ ሻምፖ ነው። እንግዲህ በጣም ቀላል ነው። ግዴታ 5ቱ አይነት መኖር የለበትም። ባላችሁ ነገር መጠቀም ትችላላችሁ። እንግዲህ ይሄን ይመስላል ሙሉ አሰራሩን ያሳየኋችሁ። በጣም ምርጥ የሆነ የሻምፖ አሰራር ነው። እንዳልኳችሁ እኔ ሳሙና ስለጨመርኩበት ከለሩ ከበፊቱ ተቀይሯል ማለት ነው። እናንተ ሳሙና የማይመቻችሁ ከሆነ ሉክስ ሳሙና ነው የተጠቀምኩበት። ሉክስ ሳሙና የማይመቻችሁ ከሆነ አለመጨመር በሻምፖ ብቻ መስራት ትችላላችሁ። ይሄን ይመስላል እንግዲህ ውዶች ብዬ ለዛሬ ይዤላችሁ የመጣሁትኝ ትወዱታላችሁ ብዬ አስባለሁኝ። እንደተለመደው ሀሳብ አስተያየታችሁን ደግሞ በኮሜንት ማሳወቅ አትርሱ። የምችለው ከሆነ እሰራላችኋለሁ። የምትፈልጉትን ነገር ጠይቁኝ። ይሄንን ተጠቅማችሁ ያው በኮሜንት ታሳውቁኝ ያላችሁ ብዬ ተስፋ አደርጋለሁ። ከዚህ በፊት ሰርቼው በጣም ብዙዎቻችሁ ወዳችሁ ስለነበረ ዛሬም በድጋሚ ለአዳዲስ ቤተሰቦቼ ይዤላችሁ መጥቻለሁ። ተጠቅማችሁ ደግሞ በድጋሚ በኮሜንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።